ይህን ዘካተል ፊጥር በገንዘብ ቀይረው ገንዘቡን የሚሰጡ ሰዎች አሉ። ይሄ ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮትና ተግባር ጋር ዘካተል ፊጥርን ማውጣት ግዴታ የሚሆነው ሙስሊም በሆነ አካል ላይ ነው። ዘካተል ፊጥርን ለማውጣት ልክ እንደ ዘካተል ማል በጣም ብዙ ገንዘብን የሚጠይቅ ጉዳይ አይደለም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ይህ የተከበረ የረመዳን ወር እንደምታዩት ወደ ማጠቃለያው ላይ ደርሷል። ጾማችንን በተቻለ መልኩ አላህ ያዘዘንን ታዘን የከለከለንን ተከልክለን በተለያዩ ዒባዳዎችም ስናሳልፍ ቆይተናል። ነገር ግን ሰዎች ነንና በጾማችን ወቅት የተለያዩ ጉድለቶች፣ ስህተቶች ሊገኙብን ይችላሉ። የትኛውም ሰው ያለምንም ጉድለትና ስህተት የረመዳንን ወር በትክክል ይጾማል ማለት አይቻልም። ይህንን ድክመታችንን አዛኝ የሆነው ጌታችን አላህ ሱብሓነሁ ወተዓላ በመመልከት በጾማችን ወቅት ያጓደልነውን ጉድለት ለመሙላትና ክፍተታችንን ለመዝጋት አላህ ሱብሓነሁ ወተዓላ ዘካተል ፊጥር የሚባልን ጾማችንን ጾመን ስንጨርስ የምናወጣውን ዘካ ደንግጎልናል። በመጀመሪያ ደረጃ ዘካተል ፊጥርን ማውጣት ግዴታ የሚሆነው ሙስሊም በሆነ አካል ላይ ነው። ቡኻሪ ላይ በተዘገበ ዘገባ ኢብኑ ዑመር ረዲየላሁ ዐንሁ እንዳስተላለፉት ፈረደ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ሷዕን ሚን ተምሪን አው ሷዕን ሚን ሸዒሪን ዐለል ዐብዲ ወልሑሪ ወዘከሪ ወልኡንሳ ወሰጊሪ ወልከቢሪ ሚነል ሙስሊሚን ብለው ተናግረውታል። ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን አንድ ቁና ከተምር ወይም አንድ ቁና ከገብስ በባሪያም ላይ ጨዋ በሆነም ሰው ላይ በትልቅም ሰው በትንሽም ሰው ሙስሊም በሆኑ አካሎች ላይ ነብዩ ሰለላሁ ዐለይሂ ወሰለም ግዴታ አድርገዋል ብለዋል። ስለዚህ ማንኛውም ሙስሊም የሆነ አካል እሱ በሚያስተዳድራቸው ሰዎች ላይ ዘካተል ፊጥር ሊያወጣ ይገባል። ምን ያክል ነው የሚያወጣው የሚለውን በተመለከተም አሁንም ቡኻሪ ላይ በተዘገበ ሐዲስ አቡ ሰዒድን አልኹድሪ ምን ይላል? ኩና ኑዕጢሃ ፊ ዘማን ነብይ ሰለላሁ ዐለይሂ ወሰለም ሷዕን ሚን ጣዓም በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከምግብ አንድ ቁናን እናወጣ ነበረ ዘካተል ፊጥርን ብሎ ይናገራል። ይህንን በአሁን ሰዓት ላይ በኪሎ 3 ኪሎ ምናምን አድርገው ቀይረውታል። ወይም ደግሞ በጆክም ቀይረው ከየትኛውም አይነት ምግብ 2 ጆክን ማውጣት ይችላል ብለው ተናግረዋል። ዘካተል ፊጥርን የሚያወጣበትን ወቅት በተመለከተ 2 አይነት ወቅቶች አሉት። ወቅቱ ኢስቲህባብ እና ወቅቱ ጀዋዝ። ዘካተል ፊጥርን ማውጣት የሚወደድበት ወቅትና ዘካተል ፊጥርን ማውጣት የሚፈቀድበት ወቅት ብለው ከፍለውታል። ዘካተል ፊጥርን ማውጣት የሚወደድበት ወቅት ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሰዎች ወደ ዒድ ሶላት ከመውጣታቸው በፊት በጠዋት ላይ ማውጣት ነው። ምክንያቱም ከማ ፊል ሐዲስ አመረ ነብዩ ሰለላሁ ዐለይሂ ወሰለም አን ቱአዳ ቀብለ ኹሩጅ ናሲ ኢለ ሶላት። ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን ሰዎች ወደ ሶላት ከመውጣታቸው በፊት እንድትሰጥ አዘዋል የሚል ዘገባ ቡኻሪ ላይ ስላለ በዚህ ሰዓት ላይ ዘካተል ፊጥርን ማውጣት የተወደደ የሆነ ወቅት ነው። ሁለተኛው ወቅት ማውጣት የሚፈቀድበት የሆነ ወቅት ነው። እሱም ከዒድ ሶላት ከአንድ ቀን ወይም ከ2 ቀን በፊት ያለው ወቅት ላይ ነው። ይህንንም በተመለከተ አሁንም ቡኻሪ ላይ ኢብኑ ዑመር ረዲየላሁ ዐንሁ ዘካተል ፊጥርን ከአንድ ቀን ወይም ከ2 ቀን በፊት አስቀድሞ ይሰጥ እንደነበረ ተዘግቧል። ስለዚህ ለቻለ ሰው ተወዳጅ በሆነው ወቅት ላይ መስጠት ነው። ያልቻለ ደግሞ አንድ ቀን ወይም 2 ቀን አስቀድሞ ሰጥቶ ለሚስኪኖች ለሚሰጣቸው አካላት ተሎ እንዲደርስና ለዒድም እንዲዘጋጁበት ማድረግ ይችላል። ዘካተል ፊጥርን በተመለከተ በደንብ ልናስተውል የሚገባው ነገር አለ። እሱም ይህን ዘካተል ፊጥር በገንዘብ ቀይረው ገንዘቡን የሚሰጡ ሰዎች አሉ። ይሄ ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮትና ተግባር ጋር የሚጋጭም ተግባር ስለሆነ የተከለከለ ጉዳይ ነው። ዘካተል ፊጥርን በገንዘብ ቀይሮ መስጠት አይቻልም። ምክንያቱም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ ባለበት ወቅት ላይ እነዚህን የእህል አይነቶች መስጠታቸው ገንዘብን መስጠት እንደማይቻል የሚያሳይ የሆነ ድርጊት ነው። ይህንንም በማስመልከት ዑለሞች ዘካተል ፊጥርን በገንዘብ ቀይሮ መስጠት አይቻልም እያሉ በኹጥባም በዳዕዋም መልኩ አጥብቀው እየተናገሩ ነው። እዚህ ጋር በደንብ ልናስተውል ይገባል። ዘካተል ፊጥርን ለማውጣት ልክ እንደ ዘካተል ማል በጣም ብዙ ገንዘብን የሚጠይቅ ጉዳይ አይደለም። ቀኑን ሙሉ ለሱ ከሚበላውና እሱ የሚያስተዳድራቸውን ሰዎች ከሚያበላቸው ነገር የተረፈች ገንዘብ ያለው አካል በሙሉ ዘካተል ፊጥር ግዴታ ይሆንበታል። ስለዚህ አብዛኛው ሰው ዘካተል ፊጥርን የሚያወጣ ይሆናል። በዚህም ምክንያት ለተለያዩ ምስኪኖች ይህ እርዳታ ይደርሳቸዋል። እያንዳንዱን አዳቡን ስርዓቱን ጠብቀን ወቅቱንም ጠብቀን ልንሰጥ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።